ራችን ላይ እነዚህ ጥቃቶች እርስ በርስ እስራኤልና ኢራን የሚተኳኮሱት ጥቃቶች እንግዲህ ህንጻዎች እንደ በዚህ ሁኔታ ነው እንግዲህ እያወደሙ የሚገኙት። እስራኤል እንኳን እድሜ ለአሜሪካ ትበል በአሜሪካን ታክስፔየር ገንዘብ ነው የሚገነባላት እና ኢራንስ ማን ነው የሚገነባላት? ምንድን ነው የሚባለው? በጣም ይሄ ሄቪ ሎስ ከሚባሉ ነገሮች የሚቀመጡት እነዚህ ናቸው። የሬዚደንሻል አፓርታማዎች፣ የስራ ቦታዎች ምናምን እንደዚህ በሚፈርሱበት ሰዓት ማለት ነው። እዚህ ባይ ዘ ወይ እስከ 8000 ሰዎች ቤታቸውን ለቀው እንደወጡ ነው ከእስራኤል የሚወጡ መረጃዎች የሚያሳዩት ነው። እስከ 50% የባንክ ብድር ተመቻችቶላቸው የሚገራርሙ ቤቶችን በመሀል ከተሞች የምታገኙበትን እድል ነው የምነግራችሁ። እስካሁን ድረስ ከ8 በላይ ሳይቶችን ሰርተው ሰዎች በማስረከብ ይታወቃሉ። አሁን ሰዓት ደግሞ በሳር ቤትና በደንበል ላይ የሚገኙ 2 ሳይቶችን አፓርታማዎች ለእናንተ አቅርበውላችኋል። የምትመለከቱት በሳር ቤት ሳይት የሚገኘው ካናዳ ኤምባሲ አካባቢ የሚገኘው ሳይት ሲሆን ባለ 1 መኝታ እስከ ባለ 3 መኝታ ድረስ አማራጭ አላችሁ። የኛው ደግሞ የምትመለከቱት ሙሉ በሙሉ ያለቀው በደንበል አካባቢ የሚገኘው ሲሆን 2 መኝታና ባለ 3 መኝታ ብቻ ነው የምታገኙት። እዚህ ላይ ሙሉ ካርታ ያለቀ በተናጥል ካርታ ነው ለእናንተ የሚደርሰው። እስከ 50% የባንክ ብድርን በዚሁ ላይ ተመቻችቶላችኋል። ከላይ በማስቀምጥላችሁ ቁጥርና ከስር ዲስክሪፕሽን ላይ በማስቀምጥላችሁ ቁጥር በመደወል እነዚህ ቤቶች ማግኘት ትችላላችሁ። ለማንኛውም የእስራኤልን ህንጻዎች የአሜሪካ ታክስፔየር ገንዘብ የሚገነባቸው ከሆነ የኢራንንስ ማን ነው የሚገነባቸው?